ሰላም እንዴት ናችሁ? የዜና ቻናል ተመልካቾቻችን ሰላማችሁ ብዝት ይበል እያልኩ አጫጭር መረጃዎቹን ለእናንተ ለማድረስ ዛሬም መጥቻለሁ ማለት ነው። በቅድሚያ ቻናላችን ሰብስክራይብ በማድረግ አዳዲስ መረጃዎችን ትኩስ ለእናንተ የምናቀርብ ይሆናል ማለት ነው። በዛሬው ዕለት በኢትዮጵያ እየተካሄደው ስላለው ሰባተኛ ጠቅላላ ምርጫ ከተለያዩ ምንጮች የተገኙ መረጃዎችን ያካተተ ዝርዝር አጠቃላይ እንደሚከተለው ቀርበዋል። ይህን ዘገባ በሀገሪቱ ካለችበት ፖለቲካዊ፣ ጸጥታና ነኪና ሎጂስቲክ ሁኔታዎችን አንጻር የምርጫ አጠቃላይ ገጽታን በጥቂቱ እንዳስሳለን። በቅድሚያ የኢትዮጵያ ዜና ቻናል እንደተመለከተው በዛሬው የምርጫ ሂደት እስካሁን በመዲና በአዲስ አበባ ሰላማዊ በሆነ መልኩ እየተካሄደ ይገኛል። የመንግስት ባለስልጣናት፣ ታዋቂ ግለሰቦች እና የምርጫው ተወዳዳሪዎች በመንግስት ሚዲያ ሰፊ ሽፋን አግኝተዋል። ቀሪም በሚከተለው መልኩ ይቀርባል። ሮይተርስ በዘገባው እንዳዳሰሰው ከ50 ሚሊዮን በላይ መራጮች ለዚህ ምርጫ የተመዘገቡ ቢሆንም የጠቅላይ ሚኒስትር አብይ አህመድ ብልጽግና ፓርቲ ደካማና የተከፋፈለ ተቃዋሚ ስለገጠመ በቀላሉ አሸናፊ እንደሚሆኑ በሰፊ ይጠብቃል ብለዋል። ቻተም ሃውስ ባወጣው የትንተና ይህ የምርጫው ከ1991 ጀምሮ የብዝሃ ፓርቲ ዴሞክራሲ ከተዋቀረ በኋላ ከተካሄደው ምርጫዎች ሁሉ እጅግ አነስተኛ ተወዳዳሪነት የሚታይበት ሊሆን እንደሚችል ገልጿል። ምርጫም ለህዝብ ተጨባጭ የፖለቲካ አማራጮች ከማቅረብ ይልቅ የገዢ መንግስት ስልጣን ለማረጋገጥ እና ለማጠናከር ያለመ መሆኑ ጠቁሟል። ዘኢኮኖሚክስ የብልጽግና ፓርቲ የምርጫ ቅስቀሳና ራዕይ በሰፊ ዳሷል። ፓርቲም የስንዴ አዝማር እንደ ምርጫ አርማ የጠቀመም ቢሆንም ይህ የስንዴ ዘለላው የኢትዮጵያ ብሔር ብሔረሰቦች አንድነት የሚወክል መሆኑን ገልጿል። በተጨማሪም በአዲስ አበባ ከንቲባ በቅርቡ በተካሄደው ሰልፍ ላይ እንደተናገሩት ይህ አርማ ኢትዮጵያ ወደ ምግብ ሉዓላዊነት እያደረገች ያለው ጉዞ ያሳያል ብለዋል። ይሁንና የገዢውን ፓርቲ ያስቆጣ ሰፊ ያለ ዘገባ ይዞ ወጥተዋል። የቢቢሲ ዘገባ በሀገሪቱ ውስጥ ያለው ሚዲያዎች በጥብቅ ቁጥጥር ስር መሆኑንና ቢቢሲ ላሉት የዜና አውታሮች ሌሎችም ድርጅቶች ፕሬስ ፍቃድ አለመስጠቱን አስታውቋል። የኢትዮጵያ ምርጫ ቦርድ ሰኞ ግንቦት 2018 ዓ.ም ከጠዋት 12 ሰዓት ጀምሮ እየተካሄደው ያለው ምርጫ አስመልክቶ ባወጣው መግለጫ በጸጥታ ችግር ምክንያት 143 የምርጫ ጣቢያ በዛሬው ዕለት ሊከፈቱ አለመቻሉን አስታውቋል። በተጨማሪም በኦሮሚያ ክልልና በአማራ ክልል በተወሰኑ ቦታዎች የድምፅ መስጠት ሂደት ከተጀመረ በኋላ መቋረጡን ቦርዱ መግለጹን የኢትዮጵያ ኢንሳይደር ዘግቧል። ዶይቼ ቬለ እንደዘገበው ምርጫ ቦርዱን በጸጥታ ችግር ምክንያት በአማራ ክልልና ትግራይ ክልል በሚገኘው 46 የምርጫ ክልል ውስጥ ምርጫ እንደማይካሄድ ቀደም ብሎ አስታውቆ ነበር። በአማራ ክልል ሰሜን ምዕራብ ክልል በሚገኘው 8 ወረዳ በሚሊሻና በመከላከያ ሰራዊት መካከል ባለው ግጭት ምክንያት ድምፅ መስጠት አልተቻለም። በትግራይ ክልል 38 ወረዳ በፌደራል መንግስትና በህወሓት ቲፒኤል መካከል ባለው ከፍተኛ ውጥረት የተነሳ ምርጫ መታገዱን ዶይቼ ቬለ ገልጿል። ቢቢሲና ሮይተርስን በበኩላቸው በ2022 ከተጠናቀቀው አስከፊ የእርስ በርስ ጦርነት እያገገመ ያለው የትግራይ ክልል በአጠቃላይ ከዚህ ምርጫ ሙሉ በሙሉ መገለሉ አረጋግጠዋል። ቻተም ሃውስ ይህን ውጥረት ከኤርትራና ከሱዳን ጋር ካለችው ሻካራ ግንኙነት ጋር ተዳምሮ ቀጠናውን ግጭት ሊያባብስ እንደሚችል ስጋትን አስቀምጠዋል። ሪፖርተር ጋዜጠኛ እንደዘገበው በአዲስ አበባ አንዳንድ የምርጫ ጣቢያ መራጮች በመዝገብ ላይ ስማቸው ማግኘት ባለመቻላቸው እንግልት ደርሶባቸዋል። በተለይም 49 ተብሎ በሚጠራው አካባቢ በሚገኘው አንድ ንዑስ የምርጫ ጣቢያ ውስጥ ከ3000 በላይ መራጮች የተመዘገቡ ቢሆንም በርካታ ሰዎች
የምርጫ ካርድ ይዞ ስማቸው በመዝገብ ላይ ባለመኖሩ ስማቸው የለም ተብሎ ወደ ቤታቸው ለመመለስ ተገደዋል ብለዋል። አዲስ ስታንዳርድ በምርጫው ዕለት የመክሰስ ዘገባ ለማቅረብ በሰፊ ዝግጅት አድርጎ የነበረ ቢሆንም የኢትዮጵያ መገናኛ ብዙኃን ባለስልጣን የድርጅት የምዝገባ ወረቀት መሰረዙን ተከትሎ ምርጫ ቦርድ ለ10 ጋዜጠኞች እና ለ2 ካሜራ ባለሙያዎች የምርጫ ባጅ ፍቃድን መከልከሉን ገልጿል። በኦሮሚያ ክልል መተሐራ ከተማ በምርጫው ሂደት ላይ መራጮች ማንነታቸው ያልታወቀ አስቀድሞ የታጠፈ ወረቀት እንዲቀበሉ እንደተገደዱ የተናገሩ ቢሆንም ማንን እንደመረጡ እንኳን አናውቅም ብለዋል። በተጨማሪም ነዋሪዎችም ከንቲባና ከታጠቁ ሚሊሻዎች በሚደርሳቸው ጫናና የቤት ለቤት አፈና ፍራቻ የተነሳ ምንም አይነት ጥያቄ ማንሳት እንዳልቻሉ እና የህዝብ ድምፅ በግልጽ መነጠቁን በስልክ ተናግረዋል። በተጨማሪም በኦሮሚያ ክልልና በአማራ ክልል ከኦሮሚያ ነጻነት ሰራዊትና ከፋኖ ታጣቂዎች ጋር በተያያዘ የተከሰሱ የጸጥታ ችግር የትራንስፖርት አገልግሎት አሰናክለዋል። የኦሮሚያ ነጻነት ሰራዊት ኦነግ በኦሮሚያ ክልል የትራንስፖርት አድማ በማወጅ እና የትዕዛዙን የጣሰ ተሽከርካሪዎችን በማቃጠል የሰዎች የሸቀጦች እንቅስቃሴውን ክፉኛ አግደዋል። በተመሳሳይ መልኩ በአማራ ክልል በመንግስት ኃይሎች እና በፋኖ ታጣቂዎች መካከል በተቀሰቀሰ ከፍተኛ ግጭት እንዲሁም ከታወጀ አስቸኳይ ጊዜ አዋጅ ጋር ተያይዞ ወደ ክልሉ የሚገባ ሆነ የሚወጣ የትራንስፖርት እና የጭነት እንቅስቃሴዎች በመገደባቸው የበርካታ አካባቢዎች የዕለት ተዕለት እንቅስቃሴ ኢኮኖሚ በእጅጉ ተጎድተዋል። ይህ የትኩስ ዜናዎች የነበረው ይህን ይመስላሉ። በሰላም ቆዩ።